ስም ብርሃን ትርፎ ባላለው የመጣው ክቡነ ሰላም ነው እዚህ ስመጣ እንዳጋጣሚ ቋሪ ስመጣ ሰኔ 9 ቀን መጣሁት አጋጣሚው ግን መንግስት ሰራተኛ ነኝ ሲጀመር እንደማናቸውም ሳይሆን መንግስት ሰራተኛ ነኝ አጋጣሚ መጥቼ እዚህ ኮሎኔል አበራ እዚህ ጋር ቁጭ ብሎ ነበር እኔ ደግሞ አጋጣሚ እዚህ ጋር ቁጭ ብዬ ነበርና ቡና እየተፈላ እየተጠጣ ነው እዚህ ቤት ስመጣ እንዳጋጣሚ ክቡነ ሰላም ስመጣ እዚህ መንግስት ሰራተኛ ነኝና እንዳጋጣሚ ስመጣ ሰዎች ተቀብለው ቡና ጠጭ ብለውኝ ገብቻለሁ ሰው ኮሎኔል አበራ እዚህ ጋር ቁጭ ብሏል እና ለዛ ነው እንደዚህ ነገር የተፈጠረ ሶስት ልጆች አሉ አብረን ጓደኛ ኮሎኔል አበራ እዚህ ጋር ቁጭ ብሏል አረና ይቻላልም ስመጣ እንደ እንግዳነት ነይ ቁጭ በይ ብለው ቡና ልጠጣ ቁጭ ብያለሁኝ ኮሎኔል አበራን አላውቅም ታዲያ ፎቶ ለምን አነሳሽ አጋጣሚ ነው ስልኩን እየሞከረ ያለን የተነሳ እንጂ እሱ አስቦትም ምን ብሎትም ሳይሆን አንድ አጋጣሚ ነው እንደዚህ ብሎ ስልኩን ሲሞክር ነው ፎቶ የተነሳ 10 ነው እንጂ እዚህ የመጣሁት ሰኔ 10 ነው እዚህ ቤት የገባሁት የዛን ቀን ማታ ነው ያነሳ ፎቶ የዛን ቀን የነበረ ያው ቡና ጠጭ ብለውኝ ነው በአጋጣሚ መጥቼ ሰውዬ ስልክ ልሞክር ብሎ ካሜራ ያነሳ እንጂ ሌላ ነገር አይደለም ፎቶ ስላገኙ ነው እሱ እዚህ ጋር ቁጭ ብሎ ፎቶ ስላነሳ ለዛ ነው ስላገኙ እንደዛ ብለው ያወሩ እንጂ እሱ ጋር ምንም ነገር የለኝም ይሄው የለበሱ ልብስ ይሄ ነው የተቀመጡበት ፍርናሽም ይችላል ይሄው ልብስ ሙሉ ይሄ ነው ምንም ነገር እንትን ያለ ነገር የለም ሰኔ 10 ይሄው ነኝ አሁንም ሰኔ 22 ቀን ይሄ ነው የለበሱ በሚዲያ የሚራገብ ነገር ውሸት ነው ምንም ነገር አልሆኑም እኔስ ጀመር ባለ ተዳሪ መንግስት ሰራተኛ የተከበርኩኝ ነኝ እንደማናቸውም ሰው ዝም ብሎ የኮሎኔሉ ቅምጥናት ምናምን ምን ነገር ውሸት ነው